ጀስት እንደዚህ አይነት ቦታ ስላላችሁ ብቻ ደስ የሚላችሁ ይመስላችኋል? እኔ የምላችሁ ይሄንን ቦታ ምን ትሉታላችሁ? ከዛ ያው ከበሩ የአንጀቱ ከላይ የሚወጣው ከበር ማለት ነው። ይሄ ዝም ብዬ በቃ ካሜራን ትቼ የሚሄድ ይመስላችኋል? ዝም ብላችሁ ተከተሉኛላችሁ። በዚህ ጉዞ ፓርት 1 ቪዲዮ ለመጀመሪያ ጊዜ ካምፐር ቫናችንን ይዘን ከስፔን ወደ ፖርቹጋል አምርተን ነበር። በመጀመሪያም ብራጋንሳ በመባል የምትታወቀውን አንድ ትንሽ ከተማ ጎብኝተናል። ፓርት 2 ቪዲዮአችን ይቀጥላል። እንኳን ወደ ቤኪስ ትራቭል ቻናል በሰላም መጣችሁ። እንዴት አደራችሁ? አራተኛሁት ስም ማንም የተነሳ ሰው ራሱ የለም። እንግዲህ ዛሬ ቀናችንን ፕላን ማድረግ ይኖርብናል። ኤዲት ማድረገው ቪዲዮ አለ፣ ዛሬ ፖስት ማድረገው ቪዲዮ አለ። ጧቱን እዚህ አካባቢ አሳልፋለሁ ብዬ አስባለሁ። ኔትወርክ ደግሞ ብዙም የለኝም። እዚህ ማታ ስራ ላይ ነበርኩኝና በጣም ስቸገር ነበር ፋይሎችን ለመላክ። ለመጨረሻ ጊዜ ቪዲዮ ከቀረስኩላችሁ 5 ሰዓታት ገደማ አልፈዋል። ዛሬ እዚሁ ማደሬ ነው ይመስለኛል፣ ወይ ደግሞ ትንሽ ቦታ ሄጄ ቀይራለሁ እንጂ በጣም ከባድ ነው። እዚህ ጋር ስራ ይዣለሁ፣ ኮተቴን ቻርጅ እያደረግኩ ነው። ልነግራችሁ ፈልገው ነገር ምንድነው የሆነ ሰውዬ ያየው ነው ከዚህ ጋርና በጣም ትልቅ ሰዎች ናቸው። ያው በቅርብ ጊዜ ነው መተው ፓርክ ካደረጉ ኦልሞስት 1 ሰዓት ምናምን ይሆናቸዋል። ምግባቸውን በልተዋል እና በቃ ዱቅ ብለዋልና ሚስትዬ ወደ ውስጥ ገብታለች። ብዙ የሚታይ አይመስለኝም፣ ግን በወንፊት ውስጥ ላሳያችሁ። እዛ ጋ ነውና ምን አለ መሰላችሁ ቁጭ ብለው ከእንደዚህ አይነት ቦታ አይንቀሳቀሱም። በጣም ብዙ ጊዜ የትላልቅ ሰዎች ናቸው ትራቭል ሲያደርጉ የሚያጋጥሙኝ። ስፔሻሊ በእንደዚህ አይነት በካምፐር ቫን ወጣቶች ትራቭል ያደርጉ ለምንድነው? አይ ነው ስራ መስራት አለባቸው ምናምን እንደዚህ አይነት ነገሮች አሉ። ግን ቫኬሽንን ብቻ እየጠበቅን ነው ትራቭል የምናደርገው አብዛኛዎቹን ሰዎች ማለት ነው። እና ትልቁ እኔ ፈጣሪን የማመሰግንበት መንገድ ይሄ ነው። ትራቭል ማድረግ እንደፈለኩኝ እችላለሁ። ያ ማለት እናንተንም የማበረታታበት እንትን ነው። ትራቭል ማድረግ በወጣትነት ስራ መስራት እንዳለው ሁሉ በወጣትነት ጊዜያችሁ ትራቭል ካላደረጋችሁ ጊዜው እየቆየ በሄደ ቁጥር ወይ ደግሞ ያረጃችሁ በሄደ ቁጥር አንድ ቦታ ቁጭ ስትሉ መነሳት ይከብዳችኋል። እንደፈለጋችሁ ትራቭል ማድረግ አትችሉም። ወይም ደግሞ ሃይኪንግ፣ ትሬኪንግ ወይ የፈለገ ነገር ሊሆን ይችላል አክቲቪቲዎች ላይ እየደከመ ነው የምትሆኑት። እና እነዚህ ሰዎች አሁን መጡ እዚህ እንትን ይላል ፓርክ አደረጉ፣ ወደ ከተማ አይወጡም። ማየት የሚፈልጉበት ቦታ እንደፈለጉ ወክ እያደረጉ ማየት አይችሉም። ስለዚህ ከብዙ ቪዲዮዎች ላይ ተናግሬያለሁ። ወጣት እያላችሁ ማድረግ የምትፈልጉትን ነገር ይሄንን ጊዜያችሁን አታጥፉ። ጊዜ ባገኛችሁ ቁጥር ትራቭል ለማድረግ ኤክስፕሎር ለማድረግ የቻላችሁትን ሁሉ አድርጉ እና ይመቻችሁ። በጣም ብዙ አወራው ለፈለፍኩኝ፣ ያው ለእናንተው መልካም ነገር በመመኘት ነው፣ ሌላ ነገር አይደለም። ይመቻችሁ። ወደ እስራኤል መለስ 1-2 ሰዓት ሳይፈጅብኝ አይቀርም። ከዛ በኋላ አብረን ምን ይሆናል የደረስኩበት ነገር አሳውቃችኋለሁ። ሙቭ ማድረግ ካለብን ሙቭ እናደርጋለን። ምን ሰዓት ሁላ አልፎኛል ማለት ምንም ነገር አልበላሁም። ግዴታ ካልሆነ በስተቀር እንግዲህ በተመሳሳይ ቦታ 2 ቀን አይታደርም። ስለዚህ ጉዞዬን ጀምሬያለሁ። አንድ ትንሽ ከተማ አይቼ ነበረ። ከዚህ የ45 ደቂቃ መንገድ ነው። እዛ ስደርስ እንግዲህ ምን እንደሚኖር
ምን እንደምትባል አብረን የምናየው ይሆናል። በጣም ትንሽ ከተማ ነች፣ ከዚህም የባሰች ማለት ነው። አንድ የሱፐር ማርኬት ፓርኪንግ ደርሻለሁና እየሞቀል ላይ ገልጾም ለነግራችሁ አልችልም። ሄጄ የተወሰነ እቃ ልግዛና እዚህ ማደር እችላለሁ አልችልም አለማቀው ነገር የለም። የተወሰኑ ቦታዎችን ለመፈለግ ሞክራለሁ። ለካምፐር ቫኖች የሚሆን ቦታ እዚህ ከተማ ውስጥ የለም። ፓርክ ለማድረግና እቃ ለመግዛት ብቻ ይሁን ፓርክ አድርጌ ማደር እችላለሁ፣ እሱንም ማቀው ታሪክ የለም። ገና ወጥቼ እንግዲህ ጠያይቃለሁ። እንደምታዩት እዚህ ጋር ለሰማያዊው ፓርት እንትን የሚቆምበት ነው፣ ካምፐር ቫኖች ወይ ደግሞ ቫኖች የሚቆሙበት ነውና ውስጥ ገብቼ ጠይቃለሁ። ኮታቴን ገዝቼ ተመልሻለሁ። እንግዲህ ምንም አዲስ ነገር የለውም። ትንሽ ግሬፕስ፣ እንቁላል ለነገ ጠዋት ቁርስ፣ ሙዝ፣ ዳቦ አለቀ። እንግዲህ ፋፈሽ ብለናል። እራታችንን ልንበላ ልንወጣ ነው። እንደ መምሸት ነገር እያለ ነው። ዞር ልበልና መለሳለሁ ብዬ አስቤያለሁ። ሞተሬን ማውጣት የሚጠበቅብኝ አይመስለኝም። የ10-15 ደቂቃ መንገድ ነው። ወክ እያደረኩኝ ብሄድ ይሻላል። ቲፒካል ያልነውን የእነሱን ምግብ ማግኘት የምንችል ከሆነ እሱን እንቀምሳለን። ቅርብ የሚባለው ሬስቶራንት እንግዲህ ተሰባውት 11 ሚኒትስ ወክ። እኔ ልክ እንደ ስፔን ሁሉ በጣም ከማዝንባቸው ነገሮች አንዱ ትናንሽ ከተሞች ላይ ወይ ደግሞ ይሄ ገጠር ከተሞች ላይ ህፃናት የለምና እንደዚህ ይሰራሉ። ለህፃናት ማዘጋጃት ምናምን ነገር አለ፣ ግን ሁሉ ነገር ጭር ያለ ነው። ትላልቅ ከተሞች ላይ ብቻ ነው በብዛት ህፃናት እና ልጆች በብዛት እንትን የሚሉትና ከዛ ውጭ ግን አሁን ላይ ይሄ የመውለዱ ልጅን የማሳደግ እንደዚህ አይነት ነገሮች ብዙ እየተለመዱ አይደለም አውሮፓ ውስጥ በተለይና ለዛም ነው አንዳንድ ሀገራት ልጅ ስትወልዱ በጣም የሚገርም ገንዘብ ነው የሚሰጣቸው። ላይክ እንዴት ብዬ ልንገራችሁ፣ ባልየው ረፍት ያደርጋል፣ እናትየው ረፍት ታደርጋለች። ያው እናትየው ምንም ጥያቄ የለውም። ኢቭን ለባል ራሱ እስከ 6 ወር ረፍት ጊዜ የሚሰጡ አሉ። ስለወለዱ ብቻ የሚከፈላቸው የወተት እየተባለ የሚከፈል ገንዘብ አለ እና እንደዚህ አይነት ሰፖርት የሚያደርጉ ሀገራት አሉ። ስፔሻሊ አሁን ከብዙ ሀገራት የሚመጡ ሰዎች ናቸው። ስፔንም ቢሆን እንደዛው ከጊዜ ወደ ጊዜ ከሌላ ሀገር የሚመጡ ሰዎች ናቸው። ስፔሻሊ ከላቲን አሜሪካ፣ ምክንያቱም ስፓኒሽ መናገር ስለሚችሉ ለነሱም ቀላል ነው። እዚህ ሰው ወይ ደግሞ ወልደው ከሚያሳድጉ ውሻ ቢያሳድጉ ይመርጣሉ። ያው እኔም የውሻ አፍቃሪ ነኝ፣ በጣም ውሻ ወዳለሁ። ግን ለአቅመ መውለድ አልደረስኩም ለማለት አልችልም። ግን ፈጣሪ ባለው ጊዜ ይሆናል። እኔ የእነሱ አይነት ሜንታሊቲ የለኝም። ግን ሁሉም ደግሞ በጊዜ ኢንጆይ መደረግ ያለበት ነገር በጊዜ ኢንጆይ ያደርጋለሁ። ያው ፈጣሪ ብሎ አንድ ቀን እንግዲህ አንድ ላይ ስብስብ ብለን ቤተሰብ ሆነን ዩቲዩብ ቪዲዮ እንሰራለን። ልጆቼ ኤዲት እያደረጉ ምናምን ትላላችሁ ማለት ነው። እና ያ ደረስኩኝ የሆነ ቦታ ላይ እና ጸጥታው፣ ቤቶቹ ደስ ይላሉ በጣም የሆነ የሆቴል እንትን የሚመስሉትና ከነ አበባ እንትናቸው ምናምን ደስ የሚል ድባብ አለው። ዋው! እኔ የምመኝባቸው ያው መኪና መንገድ ዳር መሆኑ ግን ነው። እሱን አልወደውም። የሆነ በቃ እርጋታ ያለው ቦታ ነው ደስ የሚለኝ። ተነሽ በላት ጉግል ማፕ ላይ ስልኬን ራሱ እያየሁት አይደለም ከተማውን እንደሚያክሰው ነው ወክ እያደረኩ ያለሁት። መንገድ አልተሳሳትኩም ብዬ ተስፋ አድርጋለሁ። አልተሳሳትኩም። አንድ ሬስቶራንት ደርሻለሁና ሁለተኛ ሬስቶራንት ነው ስጠይቃቸው በጣም ትራዲሽናል ምግባቸው ነው ግን የላቸውም። ምንድነው የሚባለው? አልሄይራ ይባላል። አልሄይራ ማለት ፌመስ ፖርቹጊዝ ስሞክድ ሶሴጅ ነው የሚለውና ቼክ ለማድረግ እየሞከርኩኝ ነበረ ነው። ስልኬ ላይ የሚታያችሁ ከሆነ አይታያችሁም፣ ኢሜጁን አስቀምጥላችኋለሁ እዚህ እና በጣም ፌመስ ነው እዚህ አካባቢ። ስለዚህ ምንም ማድረግ አልቻልኩኝ። 00 አልኮል ቢራይን አዝዤ እየጠጣው ነው። ያኛው ስላልነበረ እንግዲህ ያዘዝኩት ስጋ ነው። ፒካኛ ይባላል ከነ ችፕሱ እዚህ ጋር ይዤዋለሁ እኔ። ይሄ ሁሉ የምግብ ግርግር ምን እንደሆነ አልገባኝም። ይሄንን አሁን እኔ አላዘዝኩም፣ ስጋን ያዘዝኩት በሉ። ይሄ ያውን እሺ እንግዲህ ምን እንላለን? እንቀበላለን፣ እንቀምሳለን፣ እንቀማምሳለን። ሌላ ምን አማራጭ አለን?
እውነቱን ለመናገር ግን ቴስቱ ያበደ ነው። በጣም ደስ የሚለው በላውት ይገልጿል እንዴ ሜታኒያል ጊዜ ምናምን ነገር ካለን ነገ በሞተር አንድ አፍታም ቢሆን መተን ዞር ዞር ብለን አካባቢውን ለማየት እንሞክራለን። አትሊስት ምንም ሳናይ ከምንሄድ አንድ መንገድ ብቻ ነው እስካሁን ደስ ያየሁት። ወደ ላይም ወደ ታችም አንድም ሰው ዝር አይልም። መስማ መኪና ከስንት ጊዜ አንድ ያልፋል። በዚህ ወደዛ ማዞር ላሳያችሁ። የሆነ ምንም ምን የሌለው ጸጥ ረጭ ያለ ነው። ሰላሙ ራሱ መስማ ደስ ይላል። የሬቤሎ ፍሬቻ ያበራው እንዴ ይመስለው እኛ መኪና ብቻ ነው ያለው። ሱፐርማርኬቱ ዛጋ አለ። በቃ ሌላ መኪና የሚባል የለም። የሚደብረው ነገር ምንድነው? ነገ የሆነ ጊዜ ላይ እንቅስቃሴ በጠዋት የሚጀምሩ ከሆነ ይረብሸናል። ከዛ ውጭ ግን አሪፍ ነው። ጉድ ሞርኒንግ ኢን ዘ ሞርኒንግ። እንዴት አደራችሁ? ጠዋታችን ይመስላል የሚለው አሁን አብረን የምናየው ይሆናል ማለት ነው። አቤት ፊትና ሰው። እዚህ ጋር አንድ መኪና አለ። ሱፐር ማርኬት ውስጥ አልተከፈተም። በነገራችን ላይ ጂም የመሄድ እያሰብኩኝ ነው እና ጂም እንግባ እስቲ። ስሙን ራሱ ለካ ትላንትና አልነገርኳችሁም። ማሴዶ ደ ካላቬይሮ ትባላለች እና በጣም ትንሽ የከተማ ነች። በነገራችን ላይ በደንብ የምትታወቅበት አንድ ነገር ልንገራችሁ። ይሄ አካባቢው ራሱ በጣም የሚታወቅበት በድንጋዩ ነው እና ድንጋዩ ከመቶዎች ሚሊየን አመታት በፊት ወይ ደግሞ በትክክል አቅራቢያውን እንትን ለማለት ከ400 ሚሊየን አመት በፊት ኮንቲነንቶች በተጋጩበት ጊዜ የተፈጠረ የድንጋይ አይነት ነውና በብዛት እዚህ አካባቢ የምታዩት የድንጋይ አይነት እንደዛ አይነት ነገር ነው። ከዛ ውጪ በፍጹም ቱሪስቲክ የሆነች እንትን አይደለችም። ቱሪስቶች ወደዚህ አይመጡም። ከቱሪስት ነፃ የሆነች ገጠር ከተማ ነች እና ምን ልላችሁ ነው፣ ቼክ እያደረኩኝ ነበር የተወሰነ መንገዶቿን ምናምን፣ ግን ምንም አዲስ ነገር የለውም። በቃ እንደምታዩት ነው። ሁለት መንገዶች አሉ፣ በዚህ ጋርና በዛ ጋር አለቀ። ሁለት መንገዶች ስላችሁ ዋና መኪና የሚያልፍባቸው በደንብ። ከዛ ውጭ ግን ውስጥ ለውስጥ ኦብቪየስሊ እና ውብ ነች፣ ቆንጆ ነች፣ እንደዚህ ነች ልላችሁ አልችልም። እልም ያለች የገጠር ከተማ ነች። ገና አሁን ከነበርኩበት ቦታ እየወጣሁ ነው። ሀሳቤ ምንድነው? ምሳዬን ትላንትና ያደርንበት ነው፣ ከትላንት ወዲያ ያደርንበት ቦታ እዛ ለመብላት እያሰብኩኝ ነውና ካስትሉንም ኦፕን ከሆነ ሄደን በዛው የምናየው ይሆናል። እንግዲህ እዛ ታች ፓርክ አድርጌ እየወጣሁኝ ነው። ግን ያየሁትን አንድ መኪና ላሳያችሁ። በህይወቴ ላደርጋቸው ከምፈልጋቸው ነገሮች አይደለም፣ ያው ኦልሬዲ እያደረኩኝ ያለሁት ነገር አለ። ግን ከዚህ ጋር ቢሆን ከሩቁ ላሳያችሁ። ይሄንን እንዲኖረኝ ነው የምፈልገው። ይሄንን ሳይሆን ከዚህ የተሻለው የስሊ ምንም ጥያቄ የለውም። እኔ ሁሌ ወደ ተሻለው ነው። ለምን መሰላችሁ? አንደኛ ነገር ስፔስ ከኔ የተሻለ ነው። በእርግጥ ይሄ አጭር ነው እንደውም፣ ግን ከኔ የተሻለ ነው። ከፍታውን ደስ የሚለኝ ነገር የፈለጋችሁበት ልገቡበት ትችላላችሁ። አንዳንድ ጊዜ ምን አለ ሳክሪፋይ የምታደርጉት ነገር አለ። ለምሳሌ ስፔስ ሳክሪፋይ ስታደርጉ ለኦፍሮድ ደግሞ የተሻለ ነገር ልታገኙ ትችላላችሁ። ለምሳሌ አሁን የኔ በጣም ብዙ ሰፊ እንደሌሎቹ መኪኖች በጣም ሰፋፊ ስፔስ የለኝም። ግን ጥሩ ነገሩ ለኔ በቂ ነው። ኦልሬዲ ብቻዬን ነው የምኖረው ምናምን ወይ ደግሞ ብቻዬን ነው ትራቭል የማደርግበት። ያን ያክል በስፔስ ጉዳይ አልጨናነቅም። ግን ለምሳሌ ሁለት ሆነው ሲሄዱ ወይ ደግሞ ልጅ ሲኖራቸው ምናምን ይሄ አውቶ ካራቫኖች አሉ። እነሱ መኪኖች ትልቁ እንትናቸው ምንድነው? ስፔስ አላቸው። ግን ኦፍሮድ ግቡ ብትላቸው እንደዚህ አይነት ነገር ባለፈው ያሳያችሁን ባስ ተመልከቱ። ልክ የመጣው ቀን ማለት ነው። እሱ ባስ ለምሳሌ ስፔሱ ያበደ ነው፣ ምንም ጥያቄ የለውም። በጣም ብዙ ፋሚሊ እንትን ሊል ይችላል። ብዙ ቤድሩሞች ሊኖሩት ይችላሉ ምናምን። ግን ትልቁ ችግሩ ምንድነው? ባለፈው እንዳልኳችሁ ኦፍሮድ ግባ ብትሉት አይገባም ያ መኪና እና ያ ነው ልዩነታቸው። እንዲኖረኝ ከምፈልገው አንድ ቀን እንደዚህ አይነት
ትራክ ገዝቼ ሙሉ አፍሪካን ማቋረጥ። አዎ ሳቁ ልትስቁ ትችላላችሁ፣ ግን በጣም ብዙ አይምሮ ውስጥ በጣም ብዙ ይሄ እብደት የሚያሰኙ ነገሮች አሉ። ግን ያው እያሰብኳቸው ያሉት ብዙ ነገሮች ቢኖሩም ቀጣይ ሳምንት ግን አንድ ትልቅና አዲስ ዜና አለኝ። እሱን በቀጣይ ቪዲዮ እናወራበታለን በደንብ። አረ ቆይ ሳልነግራችሁ የት እንደሚሄድ ታውቃላችሁ? ያንን ምግብ ፍለጋ አልመሂራ ነው ምናምን የሚባለው እሱንማ ሳልበላ መሞከር ፈልጋለሁ። በቃ የሆነ ትራዲሽናል የሆነ ነገራቸውን መሞከር ፈልጋለሁ። አሁን ካለሁበት 100 ሜትር ርቀት ላይ አንድ ሬስቶራንት አለ። እንግዲህ እስቲ እድለኛ ከሆነን ሄደንም አብረን እናያለን። አሪፍ ነገሩ ቶፕ ሬትድ አድርጌ ነው የገባሁት። በጣም አሪፍ ሬስቶራንት ነው። እንደ ከተማው አሪፍ ነገር ነው። ያው ታረጉታላችሁ ይኖራል፣ በእርግጠኝነት እዛ ቢሆን ይኖራል ብዬ አስባለሁ። የሆነ ደርሱኛል እያልኩ ነው የገባሁት። እኔና ምግብ ታውቃላችሁ። እዛ ጋር አንድ ሬስቶራንት ይታየኛል። እስቲ ምን ይሆናል አብረን። ውሾቹ ምንድነው እዚህ ሀገር አይገርማችሁም? በእናታችሁ እዚህም የለም ተብዬ ወጣሁ። አንድ ሪኮመንድ ያደረገኝ ቦታ አለ፣ በእርግጠኝነት ይኖራል ምናምን ብሎኛል። እንግዲህ እዛ ሄጄ ከዚህ የ3 ደቂቃ ወክን ሪኮመንድ የተደረግኩት ሬስቶራንት ይሄ ነው። እንግዲህ ምናየው ይሆናል። አዝዤ ቁጭ ብያለሁ። አልሂራ ነው የሚሉት እነሱ። አልሂራ ቤታቸው ምናምን ደስ ይላል። የሆነ ድባቡ አዙሬ እንዳላሳያቸው ፊት ለፊት እየበላች ያለች ሴትዮ አለች። በነገራችን ላይ ሲያወሩ በጣም እንደ ስፓኒሾች በጣም ድምጻቸው ከፍ አድርገው ነው የሚያወሩት እና ድምጻቸውን ልነግራቸው አልችልም። የኔ ሁላ የሚሰማችሁ ላይ አይመስለኝም። ሲያወሩ ድምጻቸውን ከፍ አድርገው ነው የሚያወሩት። የሚሰማችሁ ከሆነ አላውቅም። ጠኔያችንን ቢያንስ ምግቡ እስኪመጣ ድረስ እናስታግሳለን። ይርቦኛል፣ የምር ይሞቃል። በዛ ላይ ግማሹ መርሲ ይላል፣ ግማሹ ኦብሪጋዶ ይላል። ኦብሪጋዶ ነው ትክክለኛ አመሰግናለሁ ለማለት እና እዚህ ኦብሪጋዶ ነው የሚሉት። ስፔን ግራሲያስ ነው የሚሉት፣ ኢታሊያን ግራሲ። አዎ ተቀራራቢ ነው። ግን ፖርቹጊዝ የሆነ ወጣ ያለ ነገር አለው፣ ደስ ይላል። ብዙ ሰው ግን ፍሬንች ይወዳል፣ ለምን እንደሆነ አላውቅም። ሴክሲ ቋንቋ ነው ያለው። በስንት ፍለጋ ማለት ነው፣ በስንት ፍለጋ መጥቶልኛል። ጨንጨኝ ይሄን ይመስላል። ይሄ እንደነገርኳችሁ ሶሴጅ ነው፣ ከቬጅተብል ጋር ነው የሚመጣው። ድንች አለ በጎኑ፣ ካሮት አለ። በእንግዲህ ከላይ ስጋውን የሚያስገቡበት ይሄ እንደ አንጀት ነገር ነውና አንጀት ውስጥ ነው የሚያስገቡት። ከዛ ያው ከቨሩ የአንጀቱ ከላይ የሚወጣው ከቨር ማለት ነው። ይሄ ኦሬዲ ከላይ ያለው ከቨር ነው በትክክል። ውስጥ ደግሞ የሚደረገው ይሄ ነው እና ካልቀር እንግዲህ ቬጂቴቢ ይሄ ጥቅል ጎመን ብቻ ነው። ይሄ ጥቅል ጎመን እንዳወጣ የምዳብደ ነው። እንዴት እየተቀላቀለ ነው ከአንዱ ጋር የሚበላው እሱን አላውቅም፣ ግን ከድንች ጋር እንቀላቅለውና ደግሞ እስቲ ብቻዬን እያወራሁ ያለው እየመሰላት ዳኛለች ሆነ ሴትዮ። ያለ እኔ ከካሜራ ነው ያኔ ብቻዬን እያወራሁ አይደለም። ነው ያበደ እንደዛ አልጠበኩም። ቴስቱ ጠንከር ይላል ብዬ ነበር፣ ግን በጣም እንዴት ብዬ ንገራችሁ፣ በጣም የሆነ ስሙዝ የሆነ እንትን ነው። ጠንካራ እንደ ሌሎቹ እንደ ስጋዎች ምናምን በጣም ጠንካራ ፍሌቨር አይደለም ያለው። ይሄ ስፔንም አለ፣ ይሄ ችግር የለም። ይሄም አለ፣ ግን ቴስታቸው በጣም ዲፍረንት ነው። ምን እንደሚጨምሩበት አላውቅም። ኧረ በላ ነው፣ ኧረ በላ ነው፣ በላ ነው አይገልጸውም። አሪፍ ነበረ በጣም እውነቱን ለመናገር ያበደ ነበር።
ዘጭ ብዬ ነው የወጣሁት። በቃ ካሁን በኋላ እንዳው ነው በቃ ወደ ስፔን። ከዛ ዛሬ ፋይናሊ ወደ ቤት የመመለስ ሀሳቤን ቀይር ያለው እኔ እንጃ የት እንደምናድር አላውቅም። ዊዛውት ፕላን ነው የምንሄደው። ነገ ወደ ቤት እመለሳለሁ። ዛሬ የሆነ ቦታ እንሄድና እናድራለን። እንጃ ሜቢ ድንበር ብቻ ተሻግረን አሉ የተወሰኑ ቦታዎች ምናምን ነገር እዛ አካባቢ ሄደን እናድራለን። ባለፈው ትዝ ካላችሁ ስለዚህ ነገር ነግሬያችሁ በዚህ ጋር ነበር ወደ ላይ የሄድኩት። በዚህ ጋር ደግሞ ስንሄድ ምን እንዳለ እናያለን። ከካስትሉ ጀርባ የነበረው ቤት ትዝ ይላችኋል? መንገዱ ማለት ነው እሱ ይመስለኛል በዚህ ጋር የሚያስወጣው። ግን እስቲ ፀሐይ ጥግ ጥጉ ልሂድ መሰለኝ እና በስመ ቤት ከላይ እስከ ታች ቤት ኦልሞስት የለም ማለት ይቻላል። ሽንት ቤት ነው የሚመስለው። እንግዲህ ውጭ ሀገር ሲባል እንደዚህም አይነት ቤቶች እንደዚህም አይነት ቦታዎች አሉ። ይሄ በቃ ዩሮፕ ስለሆነ ብቻ የሚገርም ነው። እንደዚህ ነው እንደዛ ነው የሚባል ነገር አይደለም። በነገራችን ላይ ደስ ከሚሉ መኪኖች አንዱን እያየው ነውና ታስታውሳላችሁ ነገሩ ኢትዮጵያ ውስጥ አሁንም የተወሰኑ ሰዎች ይነዳሉ። በጣም የምወደው መኪና ነው። የምወደው አይደለም ግን ቶሎ ባይጠፋ ደስ ከሚሉ መኪኖች አንዱ ነው። ይሄ ማለት ክላሲክ ነው በቃ። ከዛ እዚህ ጋር ደግሞ ሌላ አለ። ይሄ ድራሿ ጠፍቷል ከፊት ለፊት ያረጁ መኪኖች ናቸው። ዳገት ጀስት የቪዲዮ አንግል ልቀይር ብዬ ነው እንጂ ዝም ብዬ በቃ ካሜራን ትቼ የሚሄድ ይመስላችኋል? ዝም ብላችሁ ተከተሉኛላችሁ። የካሜራ ትንሽ ልቀይር ብዬ ነው። በቃ ምንም ማድረግ አልችልም። እንግዲህ ብቻውን ትራቭል የሚያደርግ ሰው እንደዚህ ነው። ካሜራ ማን የለኝ ምን የለኝ። እየገባችሁ ፎሎ ሰብስክራይብ አድርጉ። የምር አሁን እየጸናብኝ መጣ ዳገት። እኔ የምላችሁ ይህንን ቦታ ምን ትሉታላችሁ? ያው ቤት ነው ግን ፖርቹጋል ባንዲራ ከላይ አለ፣ ደውል አለ። ለቤት ይሁን ለመንደሩ አይታወቅም። በሩ አለ፣ ፖስታን አድሬስ አለ፣ የወፍ ድምጾች አሉ። ያው ወፉን እነሱን እንትን ለማለት ይመስለኛል። ቅሎች አሉ ላይ ክርስቶስ ይሁን ማን እንደሆነ አላውቅም፣ ወይ ሙሴ ነው የሚሆነው። ዝር የሚል ሰው የለም። ወደዛ የለም፣ ወደዚህ ሰው የለም። ምንድነው ትሉታላችሁ? ይሄንን ምንም ከርቀት የሚሰማ የሰው ድምጽ ምን አይነት ቤት ነው ትሉታላችሁ? ይሄንን ኦ ለላ ክፍት ነው፣ ክፍት ነው። ዘው ብለን ነው የምንገባው። እስከ ስንት ሰዓት እንደሆነ አላውቅም። ኦኬ ቲኬት ይሸጣል። ቲኬትን ግዛና ከዛ በኋላ 3 ዩሮ። ኦኬ ታንክ ዩ ኦብሪጋዶ። ኦኬ ኬት እንደምጀምርላችሁ አላውቅም። ኤረመድ ከዚህ ጋር ጀምርላችሁ ችግር አለ። ስድስት ሺህ ኪሎ ይመዝናል። ማይ ጋድ አናቴ ላይ እንዳይወድቅ አባቱ። ያምራል፣ ውበት አለው። እውነቱን ለመናገር ክብደት ግን 6000 ኪሎ የሚመዝን አይመስልም። የሚሊታሪ ሙዚየም ነው። ሙዚየም ሚሊታሪ ይላል እዚህ ጋር። ኦኬ ኢንትራንሱ በዚህ ጋር ነው ይላል። ሌትስ ጎ። ይሄ ደረጃ መውጣት እናንተ ማለት እንግዲህ እስከ መጨረሻው
ደስ ይላል። ስፔሱ እዚህ ጋር ያለው ስፔስ በጣም ነው ደስ የሚለው። ከእንትኑ ጀርባ ራሱ ያለውን ቪው ተመልከቱ። እንግዲህ እዛ ላይ መውጣት ስንችል አሪፍ ቪው ይኖረናል። በጣም አሪፍ ቪው ይኖረናል። ቀኑ ራሱ ዛሬ ያበደ ነው። በጣም ደስ ይላል። እንግዲህ እስቲ ሙዚየም ውስጥ ምን እንዳለ መቅረጽ ይቻላል አይቻልም አላውቅም። እስካሁን ድረስ ምንም አይነት እንትን አላየውም። አካባቢውን ቼክ ላድርግና ያው ህግ ጣስን እንዳይባል ቼክ አድርጌ ከዛ በኋላ ወደ እናንተ መለሳለሁ። ፍቃድ ጠይቄ ፍቃድ ተሰጥቶኛል። እንትን ማድረግ እንችላለን፣ መቅረጽ እንችላለን። ሰደፉኒት እዚህ ጋር ግን መጀመሪያ እንደመጣሁኝ ያየኋቸው ኮሎኔሎች አሉ። እዚህ ጋር በጣም ትልቅ ኮሎኔል መሆን አለባቸው እሳቸው በፎቶ ሳይሆን እዚህ ጋር በስዕል ነው። የምር እነዚህ ቀስቶች ደስ ይላሉ በጣም። በዚህ ጊዜ ግን ሲዋጉ የነበሩ ሰዎች እኔ በጣም እንትን የምለው ነገር በእንደዚህ አይነት ነገሮች ሲዋጉ የነበሩ ሰዎች አሁን ላይ የሰው ልጅ በጦርነት ደረጃ የደረሰበትን እንትን ሲያዩ ምን ሊሉ ይችላል? እነ ሚሳኤል እነ እንትንሽ አስባችሁታል? ይሄ አሁን ድሮን አለ ምን አለ ይሄን ነገር አይምሯቸው ውስጥ እንትን አይምሯቸው ራሱ የሚቀበል ይመስላችኋል? በዛ ጊዜ የነበሩ ሰዎችን አሁን ላይ አንድ ሰው ብድግ አድርጋችሁ ይዛችሁ መታችሁ እንደዚህ ብትሉት ይሄ እንደዚህ ነው፣ ይሄ እኮ እንደዚህ ነው፣ አሁን ሚሳኤል በድሮን ነው ጦርነቱን ብትሉት። ይሄ እንግዲህ ሌላ ክፍል ነው። በዚህ ጋር ሽጉጥ ተመልከቱት። ሽጉጥ አይባልም፣ ይሄ ጠመንጃ ነው። እዚህ የሚሊተሪ ሙዚየም ውስጥ ከ12ኛ እስከ 20ኛ ክፍለ ዘመን የነበሩ የጦር መሳሪያዎችን በደንብ ልታገኙና ልታዩ ትችላላችሁ። ፖርቱጋል ሱፐር ማሲቭ የሚባል ፓወርፉል የሆነ ሚሊተሪ የላትም። ከዓለም በሚሊተሪ ስብስብና ጥንካሬ 38ኛ ደረጃ ተሰጥቷታል። ይሄ እንግዲህ አሁን በቃ በጣም ሬሰንት ከሚባሉት ናቸው። እንግዲህ የክብር ልብስ ነው ይሄ የሚያለው። ከስፔን ጋር በነገራችን ላይ በጣም የሚቀራረበው ልብሳቸው። እዛ ላይ መውጣት የሚቻል መስሎኝ ነበር፣ ግን አይቻልም። የመጨረሻው ከፍ ማለት የምንችለው እዚህ ጋር ነው። ይሄ ቅድም አሁን ላይ ወተን የወረድንበት ነው ማለት ነው። በውስጥ በኩሉን እንጂ ኦልሬዲ ወተናል። ግን ቪው አሪፍ የሚባለውን ቪው እንግዲህ ላሳያችሁ የምችለው ከዚህ ጋር ነው። በድሮን እንግዲህ እዚህ ሆኜ መቅረጽ አልቻልኩኝም። እንደምታውቁት ለከተማ ቅርብ በጣም ስለሆንኩኝ እንትን ማለት አልችልም። ስቲል ቪው ከዚህ አለ። አትሊስት ይሄን ያህል ይታያል። ከዛ በኋላ ወደ ስፔን የመመለሱን ጉዞ ተያያዝኩት። ሄይ ተመልሼ ወደ እናንተ መጥቻለሁ። ረጅም መንገድ ባይባልም ግን ከመጨለሙና ፀሐይ በጣም ከመውረዷ በፊት ቦታ ቼክ ለማድረግ እንዲመቸኝ ብዬ ነበር። ቶሎ ለመንዳት እንዲመቸኝ ነበር እንትን ያልኩት። አንድ ቦታ ደርሻለሁ። ፓርክ ያደረኩበትን ቦታ ላሳያችሁ። እጅግ በጣም ነው የሚያምረው። ያው ጎረቤት አለን ዛሬ። እንዴት አባቱ እንደሚያምር እዩ። ዋው! አረ የሆነ ነገር ላሳያችሁ፣ እኔ አስቀምጬ አይደለም እግዚአብሔርን ነው የምላችሁ። ተመልከቱ ብቻ። ምን ትሉታላችሁ? እሺ አሁን ይሄ መገጣጠም ነው። ለእራት እንደሆነ አትበቃም። ትደግ በቃ ደጊ አይታ ያምራል። እኔ አሳ ነው የምፈልገው፣ እንቁራሪት አይደለም። አሁን ያማረኝ አሳ ነው። በነገራችን ላይ ልላችሁ የምችለው ነገር አነሰም በዛም አካባቢያችሁ ባለው ነገር ደስተኛ ሁኑ። ሁሌ ስላችሁ ሁሌ ማለት ነው። ተመልከቱ እንዴት አባቱ እንደሚያምር። የግድ ያበደ ቢች መሆን የለበትም እንግዲህ እዚህ ጋር ከእናንተ ጋር አብሬ እንዳለሁኝ ወይ አብረን እንዳለን ነው የማስበው። ግን እናንተ በእኔ ቦታ ብትሆኑ ጀስት እንደዚህ አይነት ቦታ ስላላችሁ ብቻ ደስ የሚላችሁ ይመስላችኋል? ወይም ደስተኛ የምትሆኑ ይመስላችኋል? ወይስ የተሻለ ነገር ትፈልጋላችሁ?
እንደዚህ አይነት ቦታ ስታዩ ምን ያክል ፈጣሪን ታመሰግናላችሁ? ያ ነው የኔ ጥያቄ። ሌላ ምንም ልላችሁ አልችልም። እንግዲህ ዛሬ እራታችንን ውስጥ ነው የምንበላው። እዛው እንስራና መኪና ውስጥ እንበላለን። አሁን እራት እየሰራው ነው። ሻወሪን ወሰድኩ ምናምን ፏ ብያለሁ። እንግዲህ እዚህ ጋር ፎርሙላ 1 እያየው ነው። በቃ ሌላ ምንም አዲስ ነገር የለም። ትንሽ ቆይቼ እንግዲህ እራት ከበላሁኝ በኋላ እኔ ብዙ የምሰራው ነገር ያለ አይመስለኝም። ዛሬ ትንሽ ረጋ ያለ ቀን ነው እንዲኖረኝ የምፈልገው። ስራ ያን ያህል እንደዚህ የሚያጨናንቀኝ ስራ የለም። ሶ ነገ ተረጋግቼ ቁርሴን በልቼ ምናምን ነገር አሁን እንወጣለን ማለት ነው። መድኃኒዓለም ያለ እንዴት አደራችሁ? መጀመሪያ እንዴት አደራችሁ? ከዛ በኋላ ዝናብ እየዘነበ ነበር ቅድምና ለዛ ነው ቶሎ አልተነሳው። ዋው ቁርሳችንን እንስራ እንብላ። ከዛ በኋላ አየር ሁኔታው ደመናማ ነው በጣም ነው። በቃ ዛሬ ወደ ቤት ልቆስቁሰው እንደዛ ይሻላል ብዬ አስባለሁ። መልካም ቆይታ። እቃዬን ሁላ አላነሳሳውኝም እንደምታዩት። እቃዬን ባስተካክለና ምናምን ጉዟችንን እንጀምራለን። እንደዚህ አይነት ጉዞዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዛ ውጪ ምን ልላችሁ እችላለሁ? ይሄ ቪዲዮ በዚህ ያበቃል። ቀጣይ በሚገርምና ልጅ ሆኜ ስመኘው ከነበረው ትልቅ ዴስቲኔሽን አንዱን አብረን እናያለን። ረጅም ጊዜ ሊፈጅብን ይችላል። ብዙ እንትን ማድረግ አልፈልግም። ቀጣይ እንገናኛለን። መልካም ጊዜ ይሆንላችሁ።